ትናንት ምሽት የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን በተፈጸመባቸው ጥቃት መስዋዕታቸውን መንግስት አስታወቀ። ከሳቸው በተጨማሪም ሜጀር ጀነራል ገዛኢ አበራም በጥቃቱ ህይወታቸውን አጥተዋል። የሰላም ሚኒስቴርና የአዲስ አበባ ከተማ አስተዳደርም በጀነራል ሰዓረ መኮንንና በሜጀር ጀነራል ገዛኢ አበራ ላይ የተፈጸመውን ግድያ አውግዘዋል። ለቤተሰቦቻቸውና ለመላው ሰራዊት መጽናናትንም ተመኝተዋል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንንና ሌሎች ባለስልጣናት እንግዲያ በተመለከተ ከጠቅላይ ሚኒስትር ጽሕፈት ቤት የጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁን የሰጡትን መግለጫ እንከታተል። በትናንትናው ዕለት እንደተገለጸው በአማራ ብሔራዊ ክልላዊ መንግስት በርዕሰ መስተዳድሩ ቢሮ አካባቢ የክልሉ ርዕሰ መስተዳድር የክልሉ ከፍተኛ አመራሮች በመያዝ ስብሰባ ላይ በነበሩበት ወቅት የመፈንቅለ መንግስት ሙከራ ለማድረግ የተንቀሳቀሰ ቡድን ባሮች ጥቃት አድርሷል። ይሄ ቡድን የመራው በክልሉ የሰላምና ደህንነት ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ ነው። ብርጋዴር ጀነራል አሳምነው ጽጌ እና እሱ የንቀሳቀሰው የነበረው ቡድን እንደሚታወቀው በለውጡ ሂደት ውስጥ የአገሪቱ መንግስትና ህዝብ የወለደው ትግል ከእስር ቤት እንዲለቀቁ እና ህብረተሰቡን እንዲቀላቀሉ ህብረተሰባቸውን ህዝቡን እንዲያገለግሉ በማሰብ ኃላፊነትም በመስጠት የክልሉን ሰላምና ደህንነት እንዲያስጠብቁ ኃላፊነት ሰጥቷቸው በቢሮ ኃላፊነትና በተለያዩ ኃላፊነቶች በማገልገል ላይ ነበሩ። ይሁን እንጂ በሴራ በማሴር የክልሉን መንግስት ህጉ ከሚፈቅደው ውጭ ለመናድና ክልሉንና ህዝቡን ከዛም አልፎ አገሪቱን አደጋ ላይ ለመጣል ተንቀሳቅሰዋል። ይህንን እንቅስቃሴ ባደረጉበት ወቅት ስብሰባ ላይ የነበሩ አመራሮች ላይ በወሰዱት እርምጃ የክልሉ ርዕሰ መስተዳድር ክቡር ዶክተር አምባቸው መኮንንና የአደረጃጀት አማካሪያቸው አቶ ዘዝዋሴ ህይወታቸው አልፏል። በዛው ወቅት በስብሰባው ላይ ከነበሩት አንደኛው አመራር አቶ ምግባሩ ከበደ የክልሉ ጠቅላይ አቃቢ ህግ እንደዚሁ ጉዳት ደርሶባቸው በሕክምና ላይ በመረዳት ላይ ይገኛሉ። ከዚሁ ትይዩ በጥቂት ሰዓታት ልዩነት የኢፌድሪን ጠቅላይ ጦር ኃይሎች ኤታማዦር ሹም ጀነራል መኮንን ከእሳቸው ጋር አብረው የነበሩ በጡረታ ላይ ያሉ ሜጀር ጀነራል ገዛኢ አበራ በጠባቂያቸው በተቀነባበረ መልኩ በተደራጀና በተናበበ ሁኔታ ጥቃት ደርሶባቸው ሁለቱም ህይወታቸው አልፏል። ስለዚህ ሁኔታው በዝርዝር እየታየና እየተገመገመ ነው። መረጃም እየተሰበሰበ ነው። በአጠቃላይ ሲወሰድ ግን ሀገሪቱንም በተለይም አማራ ክልልን የጦርነት አውድማ ለማድረግ ህዝቡ ያገኘውን ሰላም ለመንጠቅ ከህዝቡ ጋር በሰላምና በልማት በመሳተፍ ፈንታ አገሪቱንም ክልሉንም ለትርምስ ለመዳረግ የተዘጋጀ እቅድ ነበረ። ይሄ እቅድ ሙሉ በሙሉ ከሽፏል። ከመክሸፉም ባሻገር እርምጃውን የወሰዱት አካላት ከሞላ ቁጥጥር ስር ውለዋል። ይህንን እርምጃ የወሰዱ ወገኖች አብዛኛዎቹ በቁጥጥር ስር ውለው ቀሪዎቹ በመታደል ላይ ናቸው። ይህንን ስምሪት የአገሪቱ ጠቅላይ ሚኒስትር የጠቅላይ ጦር ኃይሎች ጠቅላይ አዛዥ ስምሪት ሰጥተዋል። በዚህ መሰረት በባህር ዳርና አካባቢው እንደዚሁም በመላው አማራ ክልል ሰላምን የማረጋገጥ ሁኔታ እውን እንዲሆን የክልሉ የጸጥታ መዋቅርና የፌዴራል ፖሊስ እንዲሁም መከላከያ ኃይላችን በጋራ እየተንቀሳቀሱ ነው። የህብረተሰቡን ሰላም በማረጋገጥ ላይ እየተንቀሳቀሱ ይገኛሉ።
የአማራ ክልልን በተመለከተ አሁን ባለው ሁኔታ የክልሉ ምክትል ርዕሰ መስተዳድር አቶ ላቃ አያሌው በህገ መንግስታዊ ደንቡ መሰረት ክልሉን በመምራት አቅጣጫ እየሰጡ የክልሉ መንግስት እንቅስቃሴ ውስጥ ይገኛል። ይሄንን ወስደን በአጠቃላይ በጉዳዩን ስንመለከተው በአማራ ክልል ብቻ ተወስኖ የሚቀር ሳይሆን አገራችንን እና ሌሎችንም ክልሎች ተሻጋሪ በሆነ ሁኔታ አደጋ ላይ ለመጣልና በብጥብጥ በውከት የአገሪቱን ህዝቦች ወደ ቀውስ ለማስገባት የታለመና የታሰበ ጉዳይ መሆኑን በውል መረዳት ይገባል። ይሄንን በመረዳት የአገሪቱ መንግስት የክልል መንግስታት በተደራጀና በተናበበ ሁኔታ እንቅስቃሴ እያደረጉ ይገኛሉ። ሁሉም ነገር በቁጥጥር ስር ይውላል። የሟቾቹን በተመለከተ በአማራ ብሔራዊ ክልላዊ መንግስት የፕሮቶኮሉ በሚፈቅደው ደረጃ የቀብር አስፈጻሚ ኮሚቴ ተዋቅሯል። በሀገር ደረጃም በወታደራዊ ስነ ስርዓት ጀነራሉን ለመሸኘት እንደዚሁ የወታደራዊ ስነ ስርዓት ማዕከል አድርጎ የሚፈጸም በመሆኑ ኮሚቴ። ስለዚህ በክልሉ ፕሮቶኮሉን በጠበቀ በሀገሪቱ ደግሞ የወታደራዊ ስነ ስርዓቱን በጠበቀ ሁኔታ የቀብር ስነ ስርዓት የሚፈጸም ይሆናል። ይሄ በኮሚቴ እየተመራ ነው። ዝርዝር ፕሮግራሙንና አፈጻጸሙን ጉዳዩን በተመለከተም የሚወሰዱ ማናቸውን እርምጃዎችና እንቅስቃሴዎች በየጊዜው ለህብረተሰቡ የምንገልጽ ይሆናል። በዚህ አጋጣሚ በሀገራችን ህዝቦች በተለይም የአማራ ክልል ህዝቦች ይሄ ጥቃት የተሰነዘረው በሟቹ አመራሮች ላይ ብቻ አይደለም። የተሰነዘረው በተወሰነ ሁኔታ ውስጥ እና በተወሰነ ግለሰቦች ላይ ብቻ አይደለም። ከላይ የክልሉ ህዝብና የሀገራችን ህዝቦች ላይ ነው። ስለዚህ በዚህ አጋጣሚ ጥቃቱ ጉዳቱ የመላው የክልሉ ህዝቦች የመላው የሀገራችን ህዝቦች መሆኑን በመገንዘብ በዚህ የችግር ወቅት በጋራ በመቆም በጽናት በመቆም ወንጀለኞችን ወደ ህግ ለማቅረብ በሚደረገው እንቅስቃሴ ትብብር እንዲያደርጉና ከዚያም ባሻገር አካባቢያቸውን ነቅተው ጸጥታውን በመጠበቅ አገሪቱ ወደ ነበረችበት ሰላማዊ ሁኔታ እንድትመለስ የማድረግ ስራ እንዲሰሩ በዚህ አጋጣሚ ጥሪ እናስተላልፋለን። አመሰግናለሁ። ተመልካቾች ትናንት ምሽት በባህር ዳርና በአዲስ አበባ በተለያዩ ከፍተኛ ባለስልጣናት ላይ የተደረጉትን ግድያዎችና ጥቃቶች በተመለከተ የደረሱን አዳዲስ መረጃዎች እየተከታተልን ወደ እናንተ የምናቀርብ ይሆናል። አሁንም እንድትከታተሉ ጠይቃለን።